ስለዚህ ነገር አጠር ያለ ነገር ነው ዛሬ የምንነጋገረው። በዚህ ትምህርት ላይ አንዱ እንድንመለከተው አምስተኛው መለከት እግዚአብሔር ሰይጣን እንደወሰነለት ለሰይጣን የሚፈቅድለት እንዴት እግዚአብሔር ለሰይጣን ይፈቅድለታል? ምክንያቱም እግዚአብሔር ታግሷል። እግዚአብሔር ብዙ ዘመን ከቀራንዮ ጀምሮ ጌታ ታግሷል። በምድር ላይ ምሕረት ተሰብኮላቸዋል፣ ይቅርታ ተሰብኮላቸዋል። ሰው ሲነጠቅ ካጠገባቸው ብዙ ቤተሰቦቻቸው ተነጥቀዋል ወደ እግዚአብሔር መንግስት። አሁንም ልባቸው እንደደነደነ ነው፣ ወደ እግዚአብሔር መንግስት አልተመለሱም። ሉሲፈርን ወይንም ደግሞ ጸረ ክርስቶስን ተከትለዋል። እግዚአብሔር የምሕረት ዕድል ሰጥቷቸዋል። አሁንም እኩል ሰዓት ዝምታ ጊዜ ቷቸዋል፣ አልተመለሱም። ስለዚህ ቅጣቱ እየጠነከረ ይመጣል። ስድስተኛው መለከት ሲነፋ የሚሆነውን ነገር ላሳያችሁ ፈልጋለሁ። ስድስተኛው መለከት ሲነፋ ሁለተኛው ወዮ ነው። ሁለተኛው መለከት ሲነፋ የሚሆኑ ነገሮች አሉ። ከነዚህም አንዱ ምንድነው? ከጥልቁ ከሚወጡት እንስሶች መካከል በእግዚአብሔር ትእዛዝ ቅድም እንዳልኳችሁ 4 መላእክት ከኤፍራጥስ ወንዝ ይለቀቃሉ። በእነዚህ መላእክትና 200 ሚሊዮን ፈረሶችና ጋላቢዎች ባሉበት ሰራዊታቸው አማካኝነት የሰዎች 1/3 ይገደላል። 200 ሚሊዮን ሰራዊት ያለው የትኛው አገር ነው? የኤፍራጥስ መድረቅ ለምን ይጠቅማል? ኤፍራጥስ ሲደርቅ ወደ ቅድስቱ ኢየሩሳሌም ወይንም ደግሞ ወደ አርማጌዶን ለመግባት ታንቆች ለማለፍ ወንዙ ከደረቀ ቀላል ይሆንላቸዋል ብሎ የሚያስተምሩን አስተማሪዎች አሉ። ያ ብቻ አይደለም። አሁን መንፈሳዊ ይዘቱን ነው ልነግራችሁ የምፈልገው። 4 መላእክት ከኤፍራጥስ ወንዝ ይወጣሉ። እነዚህ ከኤፍራጥስ ከጥልቁ ከወጡ ይዘውት የሚነሱበት ዓላማ አላቸው። ሰራዊት ነው የተነሳው፣ ጦር ነው የተነሳው፣ አንበጣ ነው የተነሳው። ምን ለማለት ነው? በምድር ላይ ሰላም አይኖርም። ትልቅ ጦርነት በምድር ላይ ይነሳል። ግሎባል የሆነ 200 ሚሊዮን ጦር፣ ፈረሶች፣ ጋላቢዎች ያሉበት ሰራዊት። የምን ሰራዊት ነው ይሄ? ትልቅ ሰራዊት። ወዴት ነው እየገሰገሰ ያለው ይሄ ሰራዊት? ምን ሊያመጣ ነው? ከባድ ወዮ ነው እያለ የሚናገረው። ስድስተኛው መለከት ስለ ወዮታ ይናገራል። 200 ሚሊዮን ፈረሶች የያዘ ነው። ስለ ኤፍራጥስ ወንዝ ትንሽ ሀሳብ ልስጣችሁና የሚነሳበት ከኩዌት አካባቢ ነው። ወደ ላይ ኢራቅን ይዞ ይሄዳል እና ከኢራቅ ተነስቶ ወደ ሲሪያ ይሄዳል። ከሲሪያ ወደ ቱርክ ይገባል እና እነዚህን አገሮች የሚያካልል ትልቅ ወንዝ ነው። አሁን ላይ ይሄ ወንዝ ሊደርቅ ነው የሚል ትልቅ ፍርሃት አለ። ምክንያቱም በዩናይትድ ኔሽን ትልቅ ጥናት እየተደረገበት ነው። ስለ ኤፍራጥስ አካባቢ ታሪክ እንደሚነግረን መጽሐፍ ቅዱሳዊ ታሪክ ስትመለከቱ የኤደን ገነት የነበረችበት አካባቢ ነው። ዘፍጥረት 2 እንደሚነግረን ቃየል ወንድሙን አቤልን የገደለበት ስፍራ ነው። የኖህ የጥፋት ውሃ የጀመረበት ስፍራ ነው። ናምሮድ የገዛው ባቢሎን የሚባለው ስፍራ በመጀመሪያ ጊዜ መንግስት በምድር ላይ የመሰረተው ናምሮድ ነው። ይሄ ባቢሎን ሲስተም የተጀመረው በዚህ አካባቢ ነው። የባቢሎን ግንብ የተሰራው በዚህ አካባቢ ነው። እነዚህ ኤፍራጥስ ወንዝ አካባቢ የመጀመሪያው ጦርነት የተደረገው አካባቢ በዚህ አካባቢ ነው። ዘፍጥረት 14 እንደሚነግር በመጨረሻው ዘመን ደግሞ ታላላቅ ርኩሰቶች የሚነሱበት ከዚህ አካባቢ እንደሆነ ዘካርያስ 5 ይሄንን ይነግረናል። ስለ ኤፍራጥስ ስንነጋገር ኤፍራጥስ ለብዙ ዘመናት ለሴንቸሪስ በጣም ለብዙ ዘመናት ያህል የፈሰሰ ውሃ ነው። ልክ እንደ አባይ ማለት ነው። ይሄ ወንዝ የሚደርቅበት ጊዜ እንደመጣ እና ይህንን ተመልክተው አንዳንዶች ከሲኦል ውስጥ ድምፅ እየተሰማ ነው፣ ራሻዎች በማይክሮፎን በጥልቅ ማይክሮፎን ከተው የሲኦል ጩኸት፣ የአጋንንቶች ጩኸት እየተሰማ ነው የሚል ዝም ብሎ የዚህ ምንድን ነው የሚባለው የዚህ ሶሻል ሚዲያ ዝም ብሎ ፍሬፈርሲኪ ዝም ብሎ ሰው ሰራሽ ወሬዎች ይሰማላቸው። ጊዜያቸው ገና ነው። ኤፍራጥስ ወንዝ የመጀመሪያ ጊዜ ላይሆን ይችላል የደረቀው። የስ እየደረቀ ነው። የስ ሳይዙ እያነሰ ነው። የስ ብዙ ስንጥቅጥቆች እየመጣበት ነው እና ግን የትንቢት ፍጻሜ ነው ወይ? አልቋል ወይ? ዘመኑ አለቀው? የስ ዘመኑ ደርሷል። አንዳንድ ምልክቶች ይታያሉ። ነገር ግን ያለነው አሁን የመከራው ዘመን ውስጥ አይደለንም። ያለነው አሁን ያለነው የሁለተኛው ታላቁ የመከራ ዘመን ውስጥ አይደለም። ገና የምጣር ላይ ነው ያለነው። ገና ንጥቀት አልሆነም። ያም የሆነው ከንጥቀት በኋላ ነው። ስለዚህ ከጥልቅ አጋንንቶች ጮሁ እያሉ የሚያስፈራ ድምፅ እያሰሙ
በማይክሮፎን የተቀዳ በስቱዲዮ የተቀነባበረ እያደረጉ ጌታ ሊመጣ ነው። ጌታ በውሸት አንሰብከውም። ጌታ ጻድቅ ነው። ጌታ ቅዱስ ነው። ጌታ ደግሞ አስፈራርቶ አይደለም የሚመጣው። ጌታ በእውነት ኮንቪክት አድርጎን አሸንፎን በፍቅር ነው እንጂ አስፈራርቶን አይደለም የምንከተለው። ስለዚህ የመጨረሻው ዘመንን ትምህርት ራእይ 8 እና 9 ለማስፈራራት የሚጠቀሙበት ሰባኪዎች አሉ። በየቴሌቪዥኑ ላይ በተለይ አሜሪካን ሰባኪዎች በጣም ይጠቀሙበታል፣ ማኒፕሌት ለማድረጊያ። ትምህርቱ እንደዛ አይደለም። 6ኛው መለከት ሲነፋ የሚያሳየው ነገር ምንድነው? ታላቅ ሰራዊት ይነሳል። ስለ ታላቅ ሰራዊት ይሄ አንዳንዶቹ የሚሉት ይሄ የአጋንንት ሰራዊት ነው እንጂ ፊዚካል አካል ያለው ሰራዊት አይደለም ይላሉ። ነገር ግን ኤኒ ስፒሪቹዋል የሆነ ሰራዊት ይነሳ፣ በምድር ላይ ወይም በአካል የሚገለጥ ሌላ ሰራዊት አለ ማለት ነው። በሰማይ ያለ ውጊያ ካለ በምድር ላይ ውጊያ አለ። ስለዚህ የእውነተኛው የዚህ የገሃዱ ዓለም ሪፍሌክሽን የመንፈሳዊ ዓለም ሪፍሌክሽን ነው ገሃዱ ዓለም ላይ የምትመለከቱት። ስለዚህ አንዳንዶች የአጋንንት ሰራዊት ነው ይላሉ፣ ሌሎች ደግሞ ነው ይሄ የታላቁ የዓለም ጦርነት ነው ብለው ያስተምራሉ። ይሄንን አመለካከት የሚከተሉ ሰዎች ብዙ ጊዜ ኤዥያ ወይም ደግሞ የቻይና ሰራዊት የኤፍራጥስን ወንዝ ተሻግሮ ወደ ተስፋይቱ ምድር እንደሚመጣ ይናገራሉ። ይህን የሚናገሩበት አንዱ ምክንያት እሳትና ጭስ ድኝ እነዚህ እያለ የሚገልጠው ወይንም ደግሞ ሰማይና ምድር ጠቆረ የሚለው የቦምቦች የታንኮች ወይንም የኒውክሌር ጦርነት ውጤት ሊሆኑ ይችላሉ የሚል ግምታዊ ነገሮች አሉ። አንድ ልታውቁት የሚገባው ነገር ምንድን ነው? ትንቢታዊ ግምቶች አሉ፣ ትክክለኛ ትንቢቶች አሉ። ለምሳሌ ስንነጋገር አንዱ መለከቶቹ ከሚያመጡት ነገር አንዱ በለምለም ነገር ላይ፣ በዛፎች ላይ፣ በውሃ ላይ እነዚህ መቅሰፍቶች ይመጣሉ። ተመልከቱ። ውሃው ላይ መቅሰፍት ከመጣ በሚጠጣ ውሃ ላይ የውሃ እጥረት ይኖራል። መርከቦች ይጠፋሉ ብያቸዋለሁ። 1/3 መርከቦች ይደመሰሳሉ። የኢኮኖሚ ውድቀት ይኖራል። አገሮች ይራባሉ። ምግብ በጣም ይጠፋል። ወገኖች ብዙ ሰዎች ይቸገራሉ። ሆምለስነት ሰዎች ቤት የሌላቸው ይሆናሉ። ድህነት ይበዛል። በሽታ ይበዛል። ቫዮለንስ ይበዛል። አስቡት እነዚህ ነገሮች በምድር ላይ ሲመጡ እሬቶ የሚባለው በወንዞች ላይ ሲወድቅ ያ ኮከብ መራራ ይሆናል። ውሃ የሚጠጣ አይሆንም። እንስሳት ይሞታሉ። ሰዎች ይሞታሉ። ስለዚህ ዝም ብሎ ፊልም አይደለም የምናወራው። ሰዎች አሉ፣ ስሜት ያላቸው ሰዎች ይነካሉ። በዚህ ውስጥ ጦርነት ሲነሳ በጦርነት ውስጥ የሚሞቱ ሰዎች አሉ። በጥይት ግንባራቸው የሚፈርስ ሰዎች አሉ። ከልጆቻቸው የሚለዩ አባቶች አሉ። ሚስቶች ዋይት ሃውስ ይገባሉ። ልጆች ዋይት ሃውስ ይገባሉ። ብዙ እልቂት ይሆናል። መንግስታት እልቂት ውስጥ ይሆናሉ። እርስ በርስ ጦርነት ይሆናል። ይሄ ሲሆን ሰው ስሜት አለው። ሰዎች ይጎዳሉ። እነዚህን ነገሮች አትርሱ። ይህንን ነገር ስንማር ከኋላው ሰዎች አሉ። እሳትና ጭስ ድኝ ቦምቦች ጋጋታ ይመጣል ሲባል ምን ማለት ነው? የሚሞቱ ሰዎች አሉ። እልቂቶች አሉ። ረብሻ አለ። ጭንቀት አለ። ድህነት ይመጣል። ኪሳራ ይመጣል። አያችሁ። ስለዚህ የኒውክሌር ጦርነት ውጤት ሊሆን ይችላል ብለው የሚያስተምሩ አስተምሮቶች አሉ። ይሄ ምን ይባላል? ኢንተሌክቹዋል ገስ ይባላል፣ ወይም ደግሞ የምሁራን ግምት ነው እንጂ መጽሐፍ ቅዱስ ስፔሲፊክሊ ኒውክሌር ቦምብ ይፈነዳል ብሎ የሚነግረን ነገር የለም። ሊፈነዳ ይችላል። ፑቲን አሁን ዩክሬኖች እያጠቁት መጥተዋል። ዩክሬን እያጠቃች ወደ ሞስኮ ብትመጣ አሜሪካኖችና ፈረንሳዮች እነዚህ ኔቶ ፓወር እየከበበው ቢመጣ ፑቲን ቦምብ ነክቶ ማፈንዳት ይችላል። አካባቢ በኒውክሌር ሊመታ ይችላል። ከዚህ በፊት በነጋሳኪና በሂሮሺማ ላይ አሜሪካኖች ያደረጉት ይታወቃል። አቶሚክ ቦምብ አፈንድተዋል። ስለዚህ ጥፋቶች ሊመጡ ይችላሉ። ከኒውክሌር የባሰም ሌላ ነገሮች ሊመጣ ይችላል። ስለዚህ 6ኛው መለከት የሚነግረን ነገር አንዱ ምንድነው? ታላቅ የዓለም ጦርነት ይሆናል። 200 ሚሊዮን ጦርነት ወይ 200 ሚሊዮን ሰራዊት ያለው በታንኮች የታጀበ፣ በመድፍ የታጀበ፣ በሄሊኮፕተር የታጀበ፣ በጀቶች የታጀበ ሰራዊት 200 ሚሊዮን ሰራዊት እያቋረጠው ዳርማጌዶን የሚመጣ ከሆነ ነገሮች እየተደመደሙ ነው ማለት ነው። በዛ ዘመን ለሚኖሩ ወዮላቸው። ወዮ ቁጥር 2 ላይ ደርሰናል። ወዮ ቁጥር 2 የሚነግረን ይሄንን ነው። ለዚህ ይሄ የሚያሳየን ይሄንን ነው። ታላቅ ጦርነት ይሆናል። የሰዎች ሲሶ በአብዛኛው ሰዎች ብዙ ህዝብ ያልቃሉ። መጽሐፉ እንደሚነግረን ፈረሶችና በፈረሶቹ ላይ የተቀመጡት እነማን እንደሆኑ ላናውቅ ብንችልም ውጤቱ ግን ግልጽ ነው። እግዚአብሔር ሰይጣንን ስላላስቆመው ሞት
ዓለምን ይሸፍናሉ። ከሁሉም ዘር ሰው ይሞታል። ከሁሉም ሰው ዘር እልቂት ይሆናል። ከአምስተኛው የመለከት ፍርድ በተቃራኒ እግዚአብሔር አማኞችን ከሞት እንደሚታደግ የሚያመለክት ነገር አይገልጽም። በዛ ዘመን ላይ አማኞች የሆኑ ሰዎች ወይም ደግሞ በዛ በመከራው ዘመን ጌታን የተቀበሉ ሰዎችም ሊሞቱ ይችላሉ። ግን በስቃዩ በዛ በጭራቸው በሚናደፉት በነዛ 5 ወር በስቃይ አይሆንም። መጽሐፉ የሚነግረን ምን እንደሆነ እንነጋገር። ስድስተኛው መለከት ሲነፋ ስለ መናፍስት ዓለም አንዳንድ የሚገርም ነገሮችን እንመለከታለን። ከእግዚአብሔር ታላቅ ምሕረት የተነሳ አንዱ ሰይጣንና አጋንንት የሚፈልጉትን ክፋት ሁሉ እንዳይፈጽሙ መገደቡ ይሄ የእግዚአብሔር ምሕረት ነው። አሁን ባለንበት ዘመን እግዚአብሔር ስላልፈቀደላቸው ምድርን እንደፈለገ ማንቀጥቀጥ አይችሉም። እግዚአብሔር ስላልፈቀደላቸው በላያችን ላይ ተራሮችን ሊደረምሱብን አይችሉም። እግዚአብሔር ስላልፈቀደላቸው አጋንንቶች በጎ አስበውልን አይደለም። አጋንንቶች ክፉዎች ናቸው። ርኩሳን መናፍስቶች፣ የተከለከሉ ጋኔኖች አሉ። በሲኦል የታሰሩ መናፍስቶች አሉ። እግዚአብሔር ግን የሕዝቡ እረኛና ጠባቂ ነው። ስለዚህ ይሄም የእግዚአብሔር ምሕረት እንደሆነ ልናስብ ይገባል። ሰይጣንና አጋንንቱ ነፍሰ ገዳይ ናቸው። ምንም በጎነት በውስጣቸው የለም። ዮሐንስ 8:44 የሚነግረን ይሄን ነው። ሌባው ሊሰርቅ ሊገድል ይመጣል፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁም መጣው ይላል። ሰይጣን የሚመጣው ለመጉዳት ነው፣ ለመግደል ነው፣ ለማጥፋት ነው። ይሄ የነሱ የአጋንንቶች ወይም የርኩሳን መናፍስ ፍላጎት ነው። የወደቁ መላእክት ትልቁ ፍላጎታቸው መጉዳት ነው፣ ማስለቀስ ነው፣ በበሽታ መምታት ነው፣ ማሰቃየት ነው። ነገር ግን እግዚአብሔር የሚፈልጉትን ሁሉ እንዳያደርጉ እንደፈለጋቸው እንዲያደርጉ አይፈቅድላቸው። ኃይላቸውን ይገድበዋል። ለምን? እግዚአብሔር ኃያል ነው። እግዚአብሔር ትልቅ ነው። ከሰይጣን ጋር የሚወዳደር ኃይል የለውም። እግዚአብሔር ከሰይጣን በላይ ነው። እግዚአብሔር ሰይጣንንም የፈጠረው እግዚአብሔር ነው። ይህንን እናውቅ ያስፈልጋል። ስለዚህ አንድ ቀን እግዚአብሔር ከሰይጣን ላይ ይህንን የቁጥጥር እጁን የኮንትሮል የሚያደርግበት እጁን የሚያነሳበት ጊዜ ይመጣል እያልኳቸው ነው። ምን እንዲሆን? ሰዎች እንዲሰቃዩ አሳልፏቸው ይሰጣቸዋል። ሰዶማዊ ነን እያሉ ይጨፍራሉ። ከእግዚአብሔር ትእዛዝ ውጭ ይወጣሉ። አብያተ ክርስቲያናት ክዳት ውስጥ ይገባሉ። ወይም በዘመኑ ያሉት አሁንም ጀምሯቸዋል። ስለዚህ በሚሊዮን የሚቆጠሩት ወደ ሞት እንዲጋለጡ እግዚአብሔር አሳልፎ የሚሰጣበት ጊዜ ይመጣል። ይሄ መጽሐፍ ቅዱስ የሚያስተምረን እውነት ነው። እግዚአብሔር ይታገሳል፣ እግዚአብሔር ይታገሳል፣ እግዚአብሔር ይፈርዳል። እግዚአብሔር ሲፈርድ አንድና የመጨረሻ ይሆናል ወገኖች። ስለዚህ ከዚህ በፊት ታይቶ በማይታወቅ ሁኔታ የምድር ሕዝብ እንዲጨነቅ፣ የምድር ሕዝብ እንዲሰቃይ፣ በሚሊዮን የሚቆጠሩ ለሞት አሳልፈው ይሰጣሉ። እንዴት አድርጎ ነው እግዚአብሔር የሚያሰቃይ? አሳልፎ ይሰጣቸዋል። ቅጥሩን ያነሳል። እግዚአብሔር በምድር በሚኖሩ ላይ ቅጥሩን ያነሳል። ይህንን የመዳን ቃል በናቁት መጠን፣ ኢየሱስ የሚባለውን ስም ባጥላሉት መጠን፣ በየኦሎምፒካቸው ላይ በየፌስቲቫላቸው ላይ ሰይጣንን ኤግዞልት ባደረጉ መጠን እግዚአብሔር ግድቡን ያነሳላቸዋል። የተከለከለውን አራዊት ይለቅባቸዋል። ስለዚህ ለእነሱ ጥፋት ይሆንባቸዋል። እግዚአብሔር ከዚህ በፊት ይህንን በተለያየ ሀገሮች ላይ አድርጓል። ታግሶ እግዚአብሔር ይፈርዳል። የእግዚአብሔር ትዕግስት ለእኛ ለመዳናችን ነው። ይሄ በስድስተኛው መለከት ላይ የምትመለከቱት ሁለተኛው ወዮ የሚያሳየን ነገር አንዱ እነዚህ የመለከት ፍርዶች እግዚአብሔር በሰዎች አለማመን፣ በሰዎች አመፀኝነት፣ በሰዎች ኃጢአት ላይ የሚያመጣቸው ፍርዶች ናቸው። የሰው ኃጢአት ይቀጣል፣ እግዚአብሔር ይፈርዳል። ሰዎች በእግዚአብሔር ፊት ይቆማሉ። ሰዎች ለሰይጣን አሳልፈው ይሰጣሉ። እነዚህ አጋንንቶች፣ የታሰሩ አጋንንቶች ይለቀቃሉ በመጨረሻው ዘመን ላይ። ወገኖች ሆይ ምን ልላችሁ ነው? በአንድ በኩል እግዚአብሔር ኃጢአታቸውን ከቀጣ የሚያሳያችሁ የምሕረቱ ምልክት ነው። ምን ለማድረግ ነው? ይቅርታውን እንዲቀበሉ ለማበረታታት። ፍርዱ መሳሪያ ሆኖ ፍርዱ የቀጣቸው ወደ እግዚአብሔር ወዮ ብለው እንዲመለሱ፣ ከሚመጣው ቁጣ ለማምለጥ ወዮ ብለው ወደ እግዚአብሔር እንዲሸሹ እግዚአብሔር ዕድል እየሰጣቸው፣ በአመፀኝነታቸው እንዳይቀጥሉ እግዚአብሔር የሚሰጠው ፍርድ ነው። ስለዚህ ይቅርታውን እንዲቀበሉ እምቢ ካሉ ፍርዱን እግዚአብሔር እየተጠቀመ ነው እንዲመለሱ። ግን የሚያሳዝነው ሰዎች ወደ እግዚአብሔር ከመመለስ ይልቅ በአመፃቸውና በክፉ ስራቸው ይቀጥላሉ። ሰሞኑን አንድ ኢንተርቪው መለከት ነበር። ይህ ኢንተርቪው አንድ ቤተክርስቲያን፣ አሜሪካን ሀገር ያለች ቤተክርስቲያን ሴት ፓስተር አላቸው። ያቺ ሴት ፓስተር በር ላይ ቆማ ኢንተርቪው እየተደረገች ነው። ኢንተርቪው የሚያደርጋት ወጣት ልጅ ነው። በመጽሐፍ ቅዱስ ታምኛለሽ አላት። አምናለሁ አለችው።
በኋላ እየጠየቃት ሲመጣ ስለ ሰዶማዊነት እየጠየቃት መጣ። ከዛ በኋላ ኢየሱስ ክርስቶስ ብቸኛ መንገድ ነው ወይ ብለሽ ታምኛለሽ አላት። በፍጹም አለችው። ኢየሱስ ብቸኛ መንገድ አይደለም አለችው። እንደሱ ከሆነ አይሁዶች እንዴት ይድናሉ? ሙስሊሞች እንዴት ይድናሉ? አለችው። ስለዚህ እግዚአብሔር እነሱን የሚያድንበት ሌላ መንገድ አለው እያለች ተነግረው ጀመር እና መጽሐፍ ቅዱስ እንዴት ታምኚዋለሽ? ኢየሱስ ክርስቶስ እኔ መንገድ፣ እውነት፣ ሕይወት ነኝ ብሏል። ምን ትያለሽ አላት። መልስ አልነበራትም። ሰዶማውያንን እንዴት እነሱን እንደዚህ እንዲጋቡት ትፈቅዳላችሁ? እንዴት በቤተ ክርስቲያናችሁ ይህንን ነገር ተቀብላችሁ ታጋባላችሁ? እያለ ይጠይቃታል። ብሉይ ኪዳንን እንዴት አብጠልጥላ እንደምትናገር፣ አዲስ ኪዳን እንዴት አብጠልጥላ እንደምትናገር፣ አንዳንዶቹ እንደውም በድፍረት ኢየሱስ ክርስቶስ እንደነሱ እንደሆነ ኢየሱስ ክርስቶስ እንደነሱ እንደሆነ አድርገው ይናገራሉ። የድፍረታቸው ጥግ ሰማይ ደርሷል። የእግዚአብሔር ቁጣ ሊገለጥ በቅርብ የሚመጣ ይመስላል ወገኖች ሆይ። ስለዚህ የመለከት ፍርዶች እግዚአብሔር በሰዎች አለማመን ላይ በሰዎች ኃጢአት ላይ የሚያመጣቸው ፍርዶች ናቸው። ከተሳሳተው አምልኳቸው ሊመለሱ አይፈልጉም። በአጋንንት ቁጥጥር ስር የሚደረገው አምልኳቸው፣ አጋንንት የሚገዛው አምልኳቸውን እምቢ ብለው ወደ ክርስቶስ መመለስ አይፈልጉም። ከስርቆታቸው መመለስ አይፈልጉም። ከነፍሰ ገዳይነታቸው ሊመለሱ አይፈልጉም። ከወሲባዊ ኃጢአታቸው ሊመለሱ አይፈልጉም። ልቅ ሆነዋል። ሰው በባህሪው ከሰው ጋር ወንድ ከሴት ጋር በሚተኛበት በባህሪው በተፈጥሮ መንገድ አይደለም እየሄዱ ያሉ፣ በርኩሰት መንገድ እየሄዱ ነው። በአመፅ መንገድ እየሄዱ ነው። ከዚህ የተነሳ እግዚአብሔር በተለያየ መንገድ እግዚአብሔር ጥፋቱን ወደ እነሱ ይፈቅዳል። ይቅርታ አድርጉልኝ ይህን ስናገር፣ ሁሉ አደጋ እግዚአብሔር ፈቅዶ የሚመጣ ነው፣ እግዚአብሔርን ያመጣባቸው የሚል ኮንን ሳይሆን ያስፈራኛል። አንዳንድ ነገሮች ከሚገባ በላይ አመፅ ሲበዙ፣ በብራዚሉን ታስታውሱ እንደሆነ በካርኒቫል ባደረጉበት ሰዓት ላይ ጭፈራ ያደርጋሉ። 24 ሰዓት የሚቆይ ነው የጭፈራ ስርዓታቸው እና በዚህ ጭፈራቸው ላይ 24 ሰዓት ይጨፍራሉ፣ ትዕይንት ያሳያሉ። በቃ በሀገራቸው አለ የሚባል በዓል እሱ ነው። በዛ ዕለት ነው እንደዚህ ኢየሱስን የሚመስል መልክ ያለው ሰው፣ እንደ ኢየሱስ የለበሰ ሰው ሰይጣን እየጎተተ ሲያሰቃየው፣ ሲጫወትበት፣ ሲያላግዱበት ያሳዩ ነበር። የሚቀጥለው ቀን አለ የሚባለው ተራራቸው ላይ አለ የሚባል አንድ እጁን የዘረጋ የክርስቶስ ምስል አለ። በቃ ሲመታው ትመለከታላችሁ፣ መብረቅ ሲመታው ትመለከታላችሁ። ያ ብቻ አይደለም፣ ከተማይቱ በጎርፍ ትጥለቀለቃለች። ሰዎች እሪ ብለው ይጮሃሉ። መደበቂያ መሸሻ ያጡ ነበረ። ከተማቸው በሙሉ ተጥለቀለቀች። ሰዎች ሞቱ፣ ቤቶች ፈረሱ፣ ድልድይ ፈረሰ፣ ከተማው ተናወጠ። እግዚአብሔር ጣት ስትዘረጋ እና ይሄ አጋጣሚ ነው፣ በተፈጥሮ ነው፣ የአየር ሁኔታው ነው ብትል ምንም ችግር የለብኝም ማለት ትችላለን። ይሄ አእምሮ ያልታደሰ ሰው የሚያስበውን በእግዚአብሔር መንፈስ ያሉ ሰዎች እንደሚያስቡት እንዳልሆነ እናውቃለን። ስለዚህ አደጋዎች ይደርሳሉ፣ መጥለቅለቆች ይኖራሉ፣ ጎርፎች ይበዛሉ። አንድ ዘመን ላይ አስታውሳለሁ፣ አንድ ከተማ ነበርኩ። እዛ አካባቢ ሜትሮ አለ፣ የባቡር ጣቢያ ላይ አንድ ሰው ተገደለ እና የከተማው ክርስቲያኖች በሙሉ ተጠሩ እና የከተማው ክርስቲያኖች ሻማ አብርተው እዛ ቦታ ላይ ስለሆነው ነገር መዝሙር እየዘመሩ የንስሐ መዝሙር አድርገው እዛ ቦታ ላይ ስለፈሰሰው ደም እግዚአብሔር ምሕረት ጠየቁ እና ሲናገሩ ምን አሉ? በዚህ ደም ምክንያት በከተማችን ላይ እግዚአብሔር ቁጣ እንዳይመጣ፣ በከተማችን ላይ እግዚአብሔር መርገም እንዳይመጣ ብለው ንስሐ እንደገቡ ተናገሩ። በጣም ልቤን ነካኝ። ለካ እንደዚህም አለ አልኩኝ። ለካ ሳናቀው ብዙ ደም በፈሰሰበት ምድር ስለምንኖር ደም አይቆምም፣ ንስሐ የሚገባ የለም። ከዚህ በፊት ጋሽ ቶሎሳ በየዓመቱ እየሄደ ንስሐ ግቡ እያለ ሲሰብክ ኢቭን ሰባኪዎች ሳይቀሩ ሲያብጠለጥሉ ነበረ። ምንድነው በየዓመቱ ንስሐ ምንገባው እያሉ ሲያብጠለጥሉ ሰባኪዎች ተሰምተዋል። ወገኖች ሆይ ስለሚፈሰው ደም ንስሐ ያስፈልጋል። የሰው ደም በፈሰሰበት ቦታ ላይ መርገም ነው ያለው፣ ቸነፈር ነው ያለው። በመቶ ሺህ የሚቆጠሩ ከዛም በላይ በብዙ ሺዎች የተቆጠሩ ህዝቦች አልቀዋል። በ2-3 ዓመታቶች ውስጥ በቅርብ ጊዜያቶች የተለያየ ምልክቶች በምድራችን ላይ ተሰምተው ማያውቁ አደጋዎች እየታዩ ነው ያሉት። ላንድ ስላይዶች እየታዩ ነው ያሉት። ውሃ መጥለቅለቅ እየመጣ ነው ያለው። አስፈሪ ነገሮች እየመጡ ነው ያሉት። ንስሐ ያስፈልጋል። ምድሪቱን መቀደስ ያስፈልጋል። እግዚአብሔርን የምታውቁ ሰዎች በየከተማችሁ ላይ ይህንን መከላከል፣ መጸለይ፣ መማለድ፣ መጮህን መርሳት የለብንም ወገኖች ሆይ። ስለዚህ በአንድ ሀገር ላይ አደጋ በሚደርስበት ጊዜ ይህንኑ አደጋ አንዳንድ ጊዜ እግዚአብሔር ፈቅዶ የሚመጡ አሉ።
አንዳንድ ጊዜ ጠላት የሚያመጣቸው ነገሮች አሉ። ግን እንዳልኳችሁ እግዚአብሔር የሚቆጣጠረው ነው ሁሉን ነገር ብያቸዋለሁ። እግዚአብሔር ሕዝቡ ወደ ምሕረቱ እንዲመለስ ይፈልጋል። ወገኖች ሆይ በጣም ብዙ አደገኛ ሁኔታዎች፣ ጦርነት፣ ረሃብ፣ ኤድስ፣ ድህነት፣ ጉስቁልና፣ ኢኮኖሚ ግሽፈት፣ እነዚህ ነገሮች ተከታትለው አንድን ምድር ሲመቱ ቆም ብሎ ሕዝብ ወደ እግዚአብሔር ምሕረት ሊመልስ ይገባዋል። ሕዝብ ከእግዚአብሔር ጋር ሊታረቅ ያስፈልገዋል። ወገኖች ሆይ ከሌላው ሕዝብ ሁሉ ይልቅ ሃይማኖት ያለን መጽሐፍ ያለን ሕዝቦች ነን። ምንድን ነው ብሎ መጠየቅ እኮ ያስፈልገናል ወገኖች ሆይ። ስለዚህ ሕዝቡ ወደ እግዚአብሔር ምሕረት እንዲመለስ፣ ይህ ካልሆነ ግን ወደፊት ከዚህ የከፋ ቅጣት እንደሚጠብቅ ልናስገነዝብ ያስፈልጋል። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው ወገኖች ሆይ።